ይሉት ነገር አለ 10ና አይደፍሯትም ሙሉ ቁጥር አይወዱም ያው $100 እንግዲህ $100 ማለት 15000 ብር ማለት ነው አልጋ ነው ኢትዮጵያ ውስጥ በ15000 ብር ይሄ ትራስ በማሽን የሚታጠብ ነው ለቆዳ ተስማሚ ነው ብለዋል እንግዲህ ያስቡት እንግዲህ በ$100 ትራስ ገዝቼ ኢንፍራሬድ ጨረር ሲለቅብኝ ማለት ነው ትራስ ነው ማይክሮዌቭ ነው የገዛሁት ትራሱ እንግዲህ ስማርት አፕሊኬሽን አለው ተብሏል እንቅልፍ ይከታተላል ከተባለ ስናንኮራፋ ይቆጥራል ማለት ነው ጧት ስትነሳ 57.5 አንኮራፍታል አላስተኛ አልከኝ ይላል ትራሱ ራሱ ማለት ነው እና ሪፖርት ይልካል ተብሏል ወደ ስልካችን ጌታ ይሸቱ ዛሬ በግራ ጎኖት 3 ሰዓት ተኝተው እንደ ጄኔሬተር ሲጮሁ ነበር እና ባለቤቱ በእውነት በጣም ተበሳጭተው ቁጭ ብለው ነው ያደሩት ለምሳሌ ነው በህልሜ ፒያሳ ጋር ሄጄ ስጋ በለው ብዬ ባወራ ማለት ነው ትራሱ የካሎሪ መጠን ጨምሮ አርጋሽ ይሸቱ ነገ ጧት ስፖርት መስራት አለበት ለዶክተሩ ከመናገሬ በፊት ወይም ደግሞ ቴክስት ከመላኬ በፊት ዱብ ይበሉ ብሎ ያስፈራራል ማለት ነው እና ደግሞ የቤት ውስጥ ሰላይ ነው አስበዋል ትራሱ በ15000 ብር ትራስ ገዝተህ ተኝተህ ግን እውነት እንቅልፍ ይወስዳል ወንድማል ያው ፈረንጆች እንግዲህ በሰላም ለመተኛት 15000 ብር ያወጡ ነው እኛ ግን በሰላም ለመተኛት የሚያስፈልገን ንጹህ ህሊና ብቻ ነው በ15000 ብር ዶሆችን የረዳ የተቸገሩትን ያገዘ ሰው ምን አይነት እንቅልፍ እንደሚተኛ አስቡት ምክንያቱም ንጹህ ህሊና ምቹ ትራስ ነው ስለሚል ማለት ነው በተለይ በጸጥታ ማስከበር በፖሊስ ስራ ውስጥ ኤአይ በጣም የሚገርም ነገር ነው ይዞ እየመጣ ያለው ብዙ ቴክኖሎጂዎች እየመጡ ነው ሰሞኑን ግን አንድ አስቂ ነገር ተከስቷል ፖሊሶች ቃል ሲቀበሉ እንደምታውቁት አሁን ፖሊስ ጣቢያ ቃል ሰጣችሁ የምታውቁ ከሆነ እያንዳንዷን የምታወሩትን ነገር በስክሪፕቶ ይጽፋል ፖሊሱ ስለዚህ እያንዳንዷን የምታወሩትን ሲጽፍ ከመጀመሪያው የወንጀሉ ምንጭ ዝርዝር አውርታችሁ እስከ መጨረሻው ድረስ ስትሄዱ ለማውራት ራሱ 40-50 ደቂቃ ሊፈጅ ይችላል 40-50 ደቂቃ መጻፍ ደግሞ ሰዓታት ነው ይፈጁ እና ትግስታችሁን ነው የሚያስጨርሳችሁ ገብቼ በየት በኩል ነው የገባው በግራ በር ነው በቀኝ በር ስገባ በሩን አንተ ነው የከፈትከው ወይስ ተከፍቶ ነበር የተባለ የሚጻፈው ገብታችኋል አይደል ፍራስትሬቲንግ ነውና ምን አይነት አፕሊኬሽን ፈጠሩ እናንተ ዝም ብላችሁ ለፖሊሱ ትነግሩታላችሁ ምን እንደተፈጠረ ክሳችሁ ይቀዳል ድምጻችሁን ያንን ድምጽ ቀጥታ ወደ ጽሁፍ የሚቀይር አፕሊኬሽን ተፈጥሯል ይሄ ለፖሊሶች ስራ ምን ያክል ገዛ እንዳለው አስቡት ነገር ግን ሰሞኑን የተፈጠረው አስቂ ነገር ምንድነው ፖሊሱ ቃል እየተቀበለ ድምጽ ይቀዳል ከዛ በኋላ ያንን ድምጽ በቀጥታ ወደ ጽሁፍ ለሚቀይረው ኤአይ ሲሰጠው ኤአዩ የጻፈው ጽሁፍ ውስጥ ምን የሚል ጽሁፍ ተገኘ ፖሊሱ በድንገት ወደ እንቁራሪትነት ተቀይሯል የሚል ጽሁፍ እንግዲህ ነገሩ የተፈጠረው ፖሊሱ ስራ ላይ ያለ ለካ በአቅራቢያው የተከፈተ ፊልም ነበር የዲዝኒ ፊልም ዘ ፕሪንስ ኤንድ ዘ ፍሮግ የሚለው ልዕልቷና እንቁራሪቱ የሚል ካርቶን ፊልም ነበር ያ ድምጽ ለካ አብሮ ተቀድቷል ማለት ነው ድምጹ ሲቀዳ ኤአዩ የፊልሙን ድምጽ ከእውነተኛው የፖሊሱ ድምጽ ጋር ለይቶ ማየት አልቻለም ማለት ነው ቀላቀለውና ስለዚህ በኤአይ ቃል የምትቀበሉ ፖሊሶች አሜሪካም አውሮፓም የትም ሆናችሁ ይሄን ስራ ስትሰሩ ጸጥ ያለ ቦታ ቃል ተቀበሉ ማለት ነው ምክንያቱም እንግዲህ አካባቢ ድምጽ እየገባ ሌላ ታሪክ ይፈጥራል ማለት ነው በኋላ ክሱ ተበላሽቶ ጭራሽ ከሳሹ እንዳይፈረድበት አሁን በቀጥታ የምንሄደው በኤአይ ሊሰሩ የሚችሉ ቢዝነሶችን ወደ መጠቆም ነው ቤታችሁ ሆናችሁ ኮምፒውተራችሁን ከፍታችሁ በኤአይ ብር ማግኘት ትችላላችሁ የኤአይ አገልግሎት የሚሰጡ የትርጉም አገልግሎቶች አንዳንድ ደንበኞች ባለሙያ ተርጓሚን ቢመርጡም በጀት ሁሉ ጊዜ ችግር ሊሆን ይችላል ብዙ ቋንቋዎችን የሚናገሩ ከሆነና የእርሶ ክህሎትና የኤአይ ጥምረት በጣም አሪፍ ከሆነ አሁንም ለደንበኞች ጥራት ያላቸውን የትርጉም ስራዎች እየሰሩ በተመጣጣኝ ዋጋ ስራውን ማቅረብ ይችላሉ በኮምፒውተር ሳይንስ ከዚህ በፊት ተመርቃችሁ ኮዲንግ የምትሞካክሩ ከሆነ ደግሞ አሁን በኤአይ አስገራሚ ዌብሳይቶችን አስገራሚ በኮዲንግ የሚሰሩ ስራዎችን በቀላሉ መስራት ይቻላል ስለዚህ በቀላሉ ኢትዮጵያ ውስጥ ላሉ ድርጅቶች እንኳን ዌብሳይት ልስራላችሁ ያላችሁ ኮዲንጉን ከኤአይ ጋር ታግዛችሁ በቻትጂፒቲ በጄሚናይ ታግዛችሁ ምርጥ ዌብሳይት እየሰራችሁ መሸጥ ትችላላችሁ ቢዝነሳቸውን ማስተዋወቅ የሚፈልጉ ብዙ ሰዎች አሉ አትክልት ቤቶች ምግብ ቤቶች ሱቆች ኬክ ቤቶች ሬስቶራንቶች ኢትዮጵያ ውስጥ በየመንገዳችን ስንሄድ በጣም ብዙ ቢዝነሶች አሉ ቡቲኮች ነገር ግን ፖስት እንኳን ለማድረግ ኢንስታግራም ላይ ፌስቡክ ላይ ቲክቶክ ላይ ፎቶ ፖስት ለማድረግ ስልካቸው ጥሩ ፎቶ ያነሳል ስለዚህ እነዚህን ተቋማት ሄዳችሁ በእናንተ መደበኛ ስልክ ፎቶ አንስታችሁ ያንን ፎቶ ግን በቻትጂፒቲ ወይም በጄሚናይ ወደሚያምር ፖስተርነት ቀይራችሁት ልትሸጡላቸው ትችላላችሁ በተለይም ደግሞ የራሳችሁ ቲክቶክ ፔጅ ካላችሁ የምትሰሩትን ቢዝነስ ለማስተዋወቅ በኤአይ በጣም ብዙ እገዛ ማግኘት ትችላላችሁ አንደኛ ለምትሰሩት ቪዲዮ ቆንጆ ስክሪፕት ሊጽፍላችሁ ይችላል ሁለተኛ ኤአይ የምትሰሩትን ቪዲዮ ራሱ ጀነሬት ማድረግ ይችላል ሶስተኛ ኤአይ የቪዲዮአችሁ ርዕስ ካፕሽን ሃሽታግ ምን መሆን እንዳለበት ጥርት ያለ መረጃ ይሰጣችኋል ወደፊት ደግሞ ራሱ ኤአዩ ፖስት አድርጎ እስከ መከታተል ድረስም ይሄዳል የሚል
ትንበያ አለ። በቅርቡ እንግዲህ AGI ወይም አርቲፊሻል ጀነራል ኢንተለጀንስ ይመጣል ተብሎ ይጠበቃል። በኤአይ እንግዲህ ከሚፈሩት ነገሮች አንዱ የኤአይ ዘረፋ ወይም ስካም ነው። አሁን በጣም ይሄንን ፕሮግራም የምትሰሙ ሰዎች እንድትጠነቀቁ በጣም አደራ የምለው ነገር ምን መሰላችሁ? በዲጂታል ሚዲያ የምናየውን ነገር ማየት ማመን ነው ይባላል። ድሮ ማየት ማመን አለ፣ በአካል ማየት ነው ማመን። ለምሳሌ በምታውቁት ሰው ድምፅ፣ በምታውቁት ሰው ስልክ ተደውሎ ገንዘብ ላኩልኝ ብትባሉ በፍጹም ገንዘብ መላክ የለባችሁ። መጀመሪያ በ3-4 መንገድ ማጣራት አለባችሁ። በቅርቡ አንድ ማቃት ሴት ገንዘብ አስፈልጎኛልና ገንዘብ አስገባልኝ ብላ ደወለችልኝ። ሴትዮዋን እንግዲህ በደንብ ነው የማውቃት። ገንዘብ ላስገባላት አካውንት ከላከችልኝ በኋላ ግን መልሼ የተጠራጠርኩ። ለምን? አሁን በአርቲፊሻል ኢንተለጀንስ የሰው ድምፅ ማስመሰል ይቻላል። በቁጥሩን የደወለልኝ እንዳንል ሰው ስልኩ ሊሰረቅ ይችላል። ስለዚህ በተሰረቀ ስልክ ሊደወልልን ይችላል። ስለዚህ ምንድነው ያደረኩት? እኔና እሷን በሚያውቁን ሌሎች 2 ሰዎች ስልክ ደወልኩ ማለት ነው። እሷ በር አስገባልኝ ማለቷን እነሱም እንዲያረጋግጡልኝ ያደረግኩ ማለት ነው። ከእህቷም ከባለቤቷም እሷ መሆኗን ካጣራው በኋላ ነው ገንዘቡን ትራንስፈር ያደረግኩት ማለት ነው። ምክንያቱም በጣም ብዙ በዙሪያ ያሉ አጠገብ ያሉ ወዳጆች አሁን ላይ ገንዘብ እየተበሉ ነው። ሌላው መጠንቀቅ ያለባችሁ ቴሌግራም ላይ ምን አይነት ነገር ተጀምሯል? በጣም በአዋጭ ቢዝነስ ገንዘባችሁን ደብል የሚያደርግ ቢዝነስ ኑ እንስራ የሚል መልእክት ይልኩላችኋል። እና አንድ ወዳጄ ምንድነው ያደረገው? ሞከረው በትንሽዬ ብር በ6000 ብር ሞከረው። 6000 ብሩን እዛ ሲስተም ውስጥ አስገባ። ከዛ ወዲያው 12000 ብር አድርገው ላኩለት። በጣም ገረመው። 12000 ብር አለ። ለካ እነሱ የፈለጉት አንድ ጊዜ አካውንቱን አክሰስ ማድረግ ነው። አካውንቱን አንድ ጊዜ አክሰስ ካደረጉ በኋላ እንዴት እንደሆነ አላቅም አካውንት ውስጥ የነበረውን ገንዘብ በሙሉ ከባንክ አወጡብኝ አለኝ። እንግዲህ በጣም የሚያስደነግጥ ነገር ነው። ያለ ፍቃዱ እንዴት ይሄ ነገር ሊሆን እንደቻለ አላቅም። ወደ ፖሊስ ሄዷል። ባንክም ተመላልሶ ጠየቀ። ግን ምንም የተገኘ ነገር የለም። አሁን አደራ እምላችሁ ነገር ምንድነው? ሁልጊዜ የሰው ልጅ ገንዘቡን የሚበላው በ3 ምክንያቶች ነው። አንደኛው በፍጹም ልቡ አምኖ በቀናነት ልተባበር ብሎ በሚገባበት ነገር ነው። ሁለተኛ የተሻለ ጥቅም በአቋራጭ አገኛለሁ ብሎ ሲያስብ ነው። ለምሳሌ በአጭር ጊዜ ውስጥ የሚሰራ ቢዝነስ፣ በአቋራጭ የሚደረግ ነገር፣ በነፃ እንደዚህ እናድርግላችሁ የሚሏችሁ ሰዎች ወደ ህይወታችሁ ሲመጡ፣ በቴሌግራም መልእክት ሲመጣ የመጀመሪያው መጠየቅ ያለባችሁ ነገር ምንድነው? በነፃ ወይም በአቋራጭ ለኔ ለማያቀኝ ሰው የሆነ የማያቀኝ ሰውዬ ለምን አንድ ነገር ያደርግልኛል? በነፃ የሚገኝ ነገር ካለ ለእህቱ ለወንድሙ ይስጥ። እኔን የማያቀኝን ሰውዬ እንዴት ለኔ ይሰጠኛል? የሰው ልጅ ስታቁት እውነት ለማያቀው ሰው በነፃ ጥቅም የሚሰጥ ነው ሰው። እንኳንስ ለማያቀው ሰው ለእናቱ ልጅ ምክንያት ይፈልጋል አንድ ነገር ለማድረግ። 100,000 ብር ስጠኝ ቢለኛውን ወንድሜ ዝም ብዬ እኮ አልሰጠውም። ለምን ብዬ ጠይቋለሁ። ሄዶ ሊጠፋበት ነው ሊለማበት ነው ይመልስልኛል። ዱቤ ነው ብድር ነው ስጦታ ነው ጠይቄ አጣርቼ ነው የምሰጠው። የሰው ባህሪ እንደዚህ ነው። ሁለተኛው ደግሞ አምላካችን የሰጠን ትእዛዝ አለ። አምላካችን የሰጠን ትእዛዝ በአቋራጭ ክበሩ አይደለም። በአቋራጭ ክበሩ ቢል ኖሮ እግዚአብሔር ለህይወት አቋራጭ ቢኖረው ኖሮ ለምሳሌ እናት ሁሉም እናት ለምን 9 ወር ታረግዛለች? ህፃን ልጅ ለምን እንደተወለደ ቆሞ አይሄድም? ህይወት አቋራጭ ቢኖራት ኖሮ። ህይወት ሂደት ነች እንጂ አቋራጭ የላትም። ከተወለደ በኋላ አይደለም ቆሞ ሊሄድ መቀመጥ እንኳን አይችልም አንድ ህፃን ልጅ። የእግዚአብሔር ስራ በሙሉ አቋራጭ አይደለም፣ ሂደት ነው፣ ፕሮሰስ ነው። ገብታችኋል? ስለዚህ ከዚህ ውጪ ከወጣን ከእግዚአብሔር ትእዛዝ ወጥተናል ማለት ነው። የሎተሪ ፌክ አለ እንደምታውቁት። ምን ይሏችኋል? ይመጡና ሎተሪ ደርሶኛል ግን መታወቂያ የለኝም የክፍለ ሀገር ሰው ነኝና ይኸው ብለው ይሰጧችኋል። ስታዩት ደርሶታል ሰውየው 50,000 ብር 100,000 ብር ደርሶታል። ከዛ እዚህ ብሔራዊ ሎተሪ አውጣልኝ እኔ መታወቂያ ስለሌለኝ ይላል። እና አንድ የዋህ ሰው እዛ ጋር ሲያልፍ እሺ በቃ ላውጣልህ ሲል ሌላ ሰውዬ ይመጣል። የሱ ተባባሪ እንግዲህ አጭበርባሪው ማለት ነው። ይመጣና እስቲ ምንድነው እንዴ 100,000 ደረሰ እንዴ ወይኔ ደስ ሲል እና ምን እናግዝ ምናምን፣ አይ አውጡልኝና እንካፈል ይላል ሰውየው። ሲል በቃ እሺ አምጣው ሎተሪውን ይላል ያኛው። በምን አምናችኋለሁ ብትጠፉስ በዛው እኔ ያው መታወቂያ የለኝም የሆነ ነገር መያዣ ስጡኝ ሲል ተባባሪው ያኛው ላጥ ያደርግና ስልኩን ይሄው እንካ ስልክ አንተም ስጠው ስልክህን ችግር የለም ይዘን መጣለን ሎተሪውን እንካ ያዘው ይልሃል ማለት ነው። ከዛስ አንተ በቃ የ100,000 ብር ወይ የ200,000 ብር ሎተሪ ተቀበለ ልትካፈል ነው። ስንት ሰጠናል? ግማሽ ግማሽ እንካፈላ። ሂሳብ ይሰራል። 25,000 ይደርሰኛል። ስለዚህ በቃ እንካ ብሎ ስንት ሰው ወርቁን ስልኩን ይሰጣል። እናንተ ድሮ በተለይ መያዣ ብሎ ከዛ ልክ ያንን ሎተሪ ይዞ እንግዲህ ብሔራዊ ሎተሪ ሄዶ ቼክ ሲያደርግ ፌክ ነው ሎተሪ። ሲመለስ ልጁ የለም። በጣም ብዙ ሰው በሎተሪ ተሸውዷል። አሁን ይሄን ኬዝ ያመጣሁት ለምንድን ነው? እውነት አንድ ሰው ሞባይሉንና ወርቁን ያስያዘው ይሄን ሰውዬ ለመተባበር
እውነት ስናየው አሁን እኛ አንዳንዴ ሰው ልረዳ ብዬ ተበላውን ላይ እውነት ልትረዳ ነው ሞባይል እንዴ በቃ ወክ እያረክ ነው መጣ የሆነ ሰው ይቆማል ሎተሪ አውጣልኝ አለ መታወቂያ የለኝም ምንድነው የመጀመሪያው ሰው ና እንሂድ ነው እኮ አለ ና እንሂድና በቃ እኔ በመታወቂያ እዛው አገልግየው በነፃ ጥቅም ካልፈለኩ እኔ ለምንድነው ሎተሪው የምቀበለው? ስለ ሶሊሜንስ ባለፈው ነግሬያችሁ ነበር። በጣም ብዙ ሰዎች ደውለዋል፣ ጎብኝተውታል፣ አዘዋል። በጣም ደስ ብሎኛል። እህታችን እንግዲህ ይሄንን ቡቲክ የከፈተችው ከፓሽኗ ተነስታ ነው። የሰዎችን አቋማቸውን እንደዚህ አይታ ይሄ ሰው ከዚህ ሰውነቱ ጋር ይሄንን ቢለብስ ያምርበታል ብላ ከጫማ እስከ ሸሚዝ ድረስ አጠቃላይ ካዥዋል የሆኑ ልብሶችን መርጣ ማች አድርጋ የሚያምርበትን ማልበስ የምትችል ፓሽኗ የሆነ ልጅ ነችና በጣም አዲስ ቡቲክ ነው። ራሷ ከተለያዩ የዓለም ሀገራት ሄዳ በእጇ ሃንድ ፒክድ አድርጋ የመረጠቻቸው ልብሶች ነው ይዛ የቀረበችው። በተለይ ወንዶች ሱፍ አይደለም የዕለት ተዕለት ካዥዋል ልብሶችን ከጫማዎች ጋር በጣም በሚገርም ምርጫ ሰሌክት አድርጋ ትጠብቃችኋለች ማለት ነው። ከኤድና ሞል ቀጥታ ወደ ስር ስትወርዱ ከፍሬንድሺፕ ሆቴል አጠገብ አንድ አዲስ ህንፃ አለ። እዛ ህንፃ ላይ አንደኛ ፎቅ ላይ የተከፈተ ቤት ነው ሶሊሜንስ። ደውላችሁ ማዘዝም ትችላላችሁ። የሚገርማችሁ ምርጫችሁን በትክክል ካወቃችሁት ቤታችሁ ድረስ ይመጣላችኋል። 0945 299999 እየደወላችሁ ማዘዝ ትችላላችሁ። ብዙ ጊዜ እስካምንደረገው በአጭር ጊዜ ትርፍ እየተባለ ነው ይውላችሁ